ሰዎች እኔ ገርሞኛል። በልብ ምቱን ያገኙት ፓይለቱን እንዴ ሰምታችኋል? እኔ አዶን ነው ምን እንደምል በህይወቴ እንደዚህ አይነት ጉድ ሰምቼ ምንድነው ሲአይኤ ያደረገውን ሰምታችኋል? ይሄ ኢራን ውስጥ የወደቀውን ሰውዬ እንዴት እንዳገኙት ፓይለቱን ልብ ብላችኋል? ባለፈው ኢራንን ሊደበድቡ ሄደው ጄቱ ተመቶ ሁለት ፓይለቶች ወድቀው ነበረ በፓራሹት ወርደው አንዱ ወዲያው ተገኘ ሬስኪው ያደረጉት ሁለተኛው አልተገኘም። እንዴት እንደተገኘ ታውቃላችሁ? እኔ ማመን ያቃተኝ ማመን ሲአይኤ የተጠቀመውን ቴክኖሎጂ ሰምታችኋል? አውቃችኋል? እኔ እንደዚህ አይነት ቴክኖሎጂ ኧረ ጉድ ነው። እኛን ምን አይነት ትምህርት ነው ግን ያስተማራችሁን? ቆይ ቴክኖሎጂው ጎስት መርመር ይባላል። ቶፕ ሴክሬት እጅግ ሚስጥራዊ የሲአይኤ ቴክኖሎጂ ነው። እስካሁን ዓለም ላይ ተሞክሮ አያውቅም። ይሄ ቴክኖሎጂ የሚጠቀመው ምንድነው ያሉት? ይሄ ቴክኖሎጂ ጠፋብኝ። አሁን ላንብባካችሁ። ይሄ ቴክኖሎጂ ጎስት መርመር የሚባለው ኳንተም ማግኔቶሜትሪ የሚባል ቴክኖሎጂ ነው የሚጠቀመው። ያ ቴክኖሎጂ ምን እንደሚያደርግ ታውቃላችሁ? እስከ 65 ኪሎ ሜትር ድረስ እዛ አካባቢ ያለ የሰው ልጅ ሃርት ቢት ዲቴክት ያደርጋል። የሰው ልጅ ልብ እኮ ሲመታ ኤሌክትሮማግኔቲክ ሲግናል አለው። ያን ኤሌክትሮማግኔቲክ ሲግናል ከሌሎች አካባቢው ላይ ካሉ ሌሎች ኤሌክትሮማግኔቲክ ሲግናል በኤአይ ቴክኖሎጂ ለይተውት ያን ሰውዬ ያለበትን ሃርት ቢቱን እዛ አካባቢ ያለ ሃርት ቢትን ነጥሎ ያወጣል። የሲአይ ማን ነው የአሜሪካ ኤርፎርስ ፓይለትን ያገኙት ጎስት መርመር በሚባል ቴክኖሎጂ እስካሁን መኖሩን በማይታወቅ ታይቶም ተሰምቶም በማይታወቅ ቴክኖሎጂ ልብ ምቱን እዛ አካባቢ ከ60 ኪሎ ሜትር በመፈለግ ነው ያገኙት። ይህን ቴክኖሎጂ የሰራው አሜሪካ ውስጥ ያለ ሎኪድ ማርቲን የሚባል አንድ ካምፓኒ ያለ ሰዎች እኔ ገርሞኛል። በልብ ምቱን ያገኙት ፓይለቱን ማይ ጋድ እኔ ምን ማናውቀው ትምህርት አለ እንዴ? ሳብጀክት ቨርብ ስንሸመድድ ከርመን ምን አይነት ጉድ ነው? ጎስት መርመር ይባላል ቴክኖሎጂ። ማይ ጋድ አንድ ሰው ቢጠፋ እዛ አካባቢ ያለ ከ60 ኪሎ ሜትር በላይ የልብ ምት የሚመታ ኤሌክትሮማግኔቲክ ሲግናል ካለ ከሌሎች ሲግናሎች ሁሉ በኤአይ ለይተውት ያገኛሉ። ኧረ ወገን ተለያይተናል። ኧረ ወገን እኔ ጭንቅላቴ ራሱ አሁን እየሰራ አይደለም።